አማራ ያለው ሰው የትግራይን ቁስል አያይም። ኦሮሚያ ያለው ሰው የሶማሌን ቁስል አያይም። ሁሉም የራሱን ቁስል ያካል እንደ ጅብ። ትክክል አይደለም። እንደዚህ እዛ ያለው ወንድሜ ነው ምንድነው እያለ ያለው ብሎ ጊዜ ሰጥቶ ማድመጥ ያስፈልጋል። የትግራይ ሽማግሌዎች እና አንዳንድ ሰዎች ሳናግር በጣም ሀዘን ይሰማኛል። ይሄ ሀገርና መንግስት ቢያንስ ባለፉት 100 ዓመታት እንኳን ስንትና ስንት ወራሪ ለመከላከል ትግራይ ምድረ በዳ የሆነችው በውጊያ ነው። ይሄ ሁሉ ዋጋ የከፈለ ህዝብ፣ ስንት ሺህ ልጅ የገበረ ህዝብ የሆነ ሰው አጠፋ ብላችሁ ዙሪያውን በሙሉ ልትወጉን ልታጠፉ እንዴት ትሰራላችሁ? አሁን እንደዛ የምናስበው እንደዛ ይፈለጋል። በዚሁ ለወንድሜ የሚነግርህ መከላከያውን እኔ አውጥቼ የሆነ ጠላት መጥቶ ትግራይን 1 ሜትር ማጥቃት ይፈልግ መንግስት ቢተኛ እመነኝ የአማራ ሚሊሻ አይተኛም።